ሪያል ማድሪድ ድል አድርጓል። ሪያል ማድሪድ ከቤኔፊካ ጋር ያደረገውን የአውሮፓ ሻምፒየንስ ሊግ ጥሎ ማለፍ ጨዋታ 1-0 አሸንፏል። የሎስ ብላንኮቹን የማሸነፊያ ግብ ቪንሰስ ጁኒየር ከመረብ ማሳረፍ ችሏል። አሰልጣኝ ጆዜ ሞሪኖ ቀይ ካርድ መመልከታቸውን ተከትሎ በርናባው ላይ ቡድናቸውን የማይመሩ ይሆናል። በሌላ ጨዋታ ፒኤስጂ ከመመራት በመነሳት ሞናኮን 3-2 በሆነ ውጤት ማሸነፍ ችሏል። እንዲሁም ቦሩሲያ ዶርትመንድ አታላንታን 2-0 አሸንፏል። የመልስ ጨዋታዎች በሚቀጥለው ሳምንት የሚደረጉ ይሆናል። ሪያል ማድሪድ ቤኔፊካን ባሸነፈበት ጨዋታ ቪንሰስ ጁኒየር የዘረኝነት ጥቃት ደርሶብኛል በማለት ቅሬታ አቅርቦ ነበር። ቪንሰስ ጁኒየር የቤኔፊካው ተጫዋች ፕሬስቲያን የዘረኝነት ቃል ተናግሮኛል በማለት ለዳኛው ነገሩ ጨዋታውም ለተወሰነ ደቂቃ ተቋርጧል። ስለ ክስተቱ አስተያየቱን የሰጠው ፌዴ ቫልቬርዴ ፕሬስቲያን አፉን የሸፈነው አስቀያሚ ነገር ለመናገር መሆኑ ግልጽ ነው ብሏል። እሱ መናገር የሌለበትን ቃል ተናግሯል ያለው ቫልቬርዴ ካሜራን ማየት ደግሞ አይችልም ብሏል። ክስተቱን በጣም አሳዛኝ ሲል የገለጸው ቫልቬርዴ መጥፎ ነገር ነው፣ ነገር ግን በቡድኑና ቪንሰስ ኮርቻለሁ ሲል ተናግሯል። የሪያል ማድሪዱ ተጫዋች ኪሊያን ምባፔ የቤኔፊካው ተጫዋች ፕሬስቲያን ከአውሮፓ ሻምፒየንስ ሊግ እንዲታገድ ጠይቋል። ቪንሰስ ጁኒየር ላይ የዘረኝነት ጥቃት መድረሱን ያረጋገጠው ምባፔ ውድድሩ ሕፃናት የሚከታተሉት ነው፣ የተፈጸመው አስነዋሪ ድርጊት ነው ብሏል። ስለተፈጠረው ነገር ያስረዳው ምባፔ ከቪንሰስ ግብ በኋላ ስሙ በእኔ መጠራት የማይገባው 25 ቁጥር ለባሽ መጥቶ መጥፎ ቃል መሳደብ ጀመረ ብሏል። ምባፔ አክሎም ቪንሰስ ጁኒየርን ዝንጀሮ እያለ አንዴ አይደለም 5 ጊዜ ሲሰድበው በግልጽ ሰምቼዋለሁ ብሏል። ቪንሰስ ያንን ማድረግ አልነበረበትም። የቤኔፊካው አሰልጣኝ ጆዜ ሞሪኖ ቪንሰስ ጁኒየር ደስታውን በገለጸበት መንገድ ደስተኛ እንዳልነበሩ ተናግረዋል። ቪንሰስ ግቡን ከቡድን አጋሮቹ ጋር ነበር ማክበር የነበረበት ያሉት ሞሪኖ 60,000 ደጋፊዎች ፊት ሄዶ ማፌዝ አልነበረበትም ብለዋል። አክለውም እሱ ድንቅ ተጫዋች ነው እወደዋለሁ፣ ነገር ግን እንደዛ አይነት ግብ ስታስቆጥር ያንን ደስታ አገላለጽ መጠቀም የለብህም ሲሉ ተናግረዋል። የቤኔፊካ ታሪካዊ ተጫዋች ዩሴቢዮ ጥቁር ነው፣ ስለዚህ ክለብ ዘረኛ አይደለም ጆዜ ሞሪኖ